ጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የመንዝ ማማምር ወረዳ ማዕከል ከሆነችው ሞላሌ ከተማ 9 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ሰበካው በስሩ ደብረ ጽጌ ቅዱስ ሩፋኤል ቤተክርስቲያንን ያስተዳድራል። ጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ጥንታዊ የታሪክ አሻራ ባለቤት ስለመሆኑ ለማወቅ ሽተን ቀዳሚ ያደረግነው ጥያቄያችን ለመሆኑ ይህ ቤተክርስቲያን በማን መቼና እንዴት ተመሰረተ? ጉርምኝ ማለትስ ምን ማለት ነው? ስያሜውንስ እንዴት ሊያገኝ ቻለ? የሚል ነበር። መላከ ሕይወት የሺጥላ ማሞ የመንዝ ማማምር ወረዳ ቤተ ክህነት ዋና ጸሐፊ፣ የጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ እንዲሁም የደብረ ጽጌ ቅዱስ ሩፋኤል አንድነት አብያተ ክርስቲያናት አስተዳዳሪ እንደሚከተለው አብራርተውልናል። በ1463 ዓመተ ምህረት በአፄ በእደ ማርያም ዘመነ መንግስት ነው የተመሰረተው። የቀበሌው ስም ጉርምኝ ነው የሚባለው። ጉርምኝ የሰው ስም ነው፣ ያቅኔው ስም ነው። ለዚህ ቀበሌ እንደው የመጀመሪያው አባታችን እንደ ማለት ነው። በሰውየው ስም ጉርምኝ ተባለ። ይሄ ቤተክርስቲያን ከመመስረቱ በፊት በዚህ አካባቢ ሌላ ቤተክርስቲያን የለም። አራቱ ቅዱሳን ናኦድ፣ ዘበእስራኤል፣ ትጉህ አምላክ፣ ኢያቄም የሚባሉ አራቱ ቅዱሳኖች ከኢየሩሳሌም ነው የእግዚአብሔርን ታቦት ይዘው መጥተው መጀመሪያ ጎንደር ነው ያረፉት። ከጎንደር ወደ ሸዋ ነው የመጡት። ክርስትና ሃይማኖትን ለማስፋፋት ነበረ በዚያን ጊዜና እዚህ ጉርምኝ ሲደርሱ ወደ መጓ ታላቁ ገዳም መውረጃ አፋፉ ላይ የቅዱሳን ማረፊያ ይባላል። ትጉህ አምላክ ያዴሌ ሚካኤልን፣ ዘበእስራኤል የቀጭን አምባ ማርያምን፣ ናኦድ የሰረርኩላ ሚካኤልን፣ ኢያቄም የጉርምኝ ገብረ መንፈስ ቅዱስን ታቦት ነበር የያዙትና ይሄ ቤተክርስቲያን በዚያን ጊዜ ገዳም ውስጥ ነበር መጀመሪያ የተመሰረቱ። ገዳም አላቸው ሌላ እዚያ ነበር ያረፉት። እዚህ ቦታው ላይ ንግድ የሚባሉ ትልቅ አባት ነበሩ። በራእይ እግዚአብሔር ገልጾላቸው ገብረ መንፈስ ቅዱስ የገብረ መንፈስ ቅዱስ ቤተክርስቲያን እኔ ቤት ላይ እዚህ እኔ ቦታ ላይ ይሰራል፣ ከገዳም ቤተክርስቲያኑ ይመጣል፣ እኔ ስሞት እልፍኝ ቅበሩኝ ብለው ኑዛዜ ያተርፈው ነው የሞቱት እዚሁ። ከዛ በኋላ ያው የእሳቸው ህልም ራእይም ስለታወቀ ፈቃደ እግዚአብሔር ነውና ታቦቱ ወደዚህ እንዲመጡ ተደረገ። ሲመጡ እዚህ ሜዳ ላይ ያለ አንድ ዛፍ አለ። ዛፉ አረፈበት ቦታ እዛ እሳቸው ታቦት አርፎ ድንኳን ተተክሎ ስብሐተ እግዚአብሔር ቀርቦ ወደዚህ ቦታ ላይ ገብተዋል እና እዚህ ቤተክርስቲያን ላይ በ1463 ዓመተ ምህረት ነው እዚህ ቦታ ላይ የተመሰረተው። እዛ ድንኳኑ አረፈበት ቦታ ላይ ኩምበል የሚባል ዛፍ በቅሎበታል። ታቦቱ አረፈበት ቦታ ላይ ኩምበል እዚህ አካባቢ የለም፣ ቀበሌውም ውስጥ የለም። በመጽሐፍ ቅዱስ ያው ባሎጥም ይለዋል በግዕዙ። ያ ኩምበል የሚባል ዛፍ አብቅሎበት ለታሪክ አሁን ትልቅ ዛፍ ነው። እንግዲህ የ500 ዓመት እድሜ ያለው ዛፍ አለ ማለት ነው። አመሰራረቱ እንዲህ ነው። በማልትም በሌሊትም ረፍት የሌላቸው ምድራውያን መላእክት የተባሉ ካህናት በወረዳ ቤተ ክህነቱ ካሉት 1315ቱ ምን ያህሉ በዚህ አጥቢያ የሚያገለግሉ ናቸው ስንልም ጠይቀናል። እዚህ ደብር ላይ የአብነት መምህራን 2 አሉ። የቅኔ መምህር እና የድጓ መምህር አሉ። እንደገና ደግሞ የአገልጋይ ካህናት እና ዲያቆናት ጠቅላላ ወደ 46 አገልጋዮች አሉ። በአጥቢያው እጅግ ሰፊ ዘመኑን የዋጁ ተሻጋሪ የልማት ስራዎች ይከናወናሉ። እነዚህ ተግባራትም የሰው ሀብትና የገንዘብ ልማት በሚል ተከፍለው የተጠናከረ ስራ ይሰራባቸዋል። ለመሆኑ የሰው አእምሮን ከማልማት አንጻር በሰበካው ምን እየተሰራ ነው? በዚህ ቦታ ላይ በእውነት ሰፊ የልማት እንቅስቃሴ ነው ያለው። ልማቱ ቤተክርስቲያናችን ያው የሰው ልማት፣
የገንዘብ ልማት እንደሚያስፈልግ ያው ይታመናል። የሰው ልማት ያው ሰው አእምሮ ላይ መስራት ነው። በትምህርት መለወጥ ስላለበት ስብከተ ወንጌል ሁልጊዜ ትምህርት ይሰጣል። ሁልጊዜ በደንብ ይሰጣል ስብከተ ወንጌል። ሰንበት ትምህርት ቤትም አለ። የአብነት መምህራን እንዳልኩት የአብነት ትምህርት ቤት አለ የሚታይ ማለት ነው። ስለዚህ አገልግሎቱም መዝሙር አለ፣ ስብሐተ ነግ ይቆማል። ሁሉ ነገር አገልግሎት አለ። ይሄ በአገልግሎት በኩል ይሄ ነው። ቅድስት ቤተ ክርስቲያን በነዋይ ራሷን ትችል ዘንድ በወረዳ ቤተ ክህነቱ እየተከናወነ ያለው የተጠናከረ የልማት እንቅስቃሴ በጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤትም በተጠናከረ መልኩ እየተከናወነ ነው። እንደም ቤተ መዘክር አለ፣ ቤተ መጻሕፍት አለ፣ ልዩ ልዩ የሰራተኞች ጽሕፈት ቤት አለ። ባህረ ጥበባት ቅድስት ቤተ ክርስቲያን ራሱ የጥበብ ባለቤት ቅዱስ እግዚአብሔር በደሙ ያጸናት የስልጣኔ ምንጭ የጥበብ መፍለቂያ የጠቢባን አንባ ናት። አገልጋዮቿ ካህናትና አማኞቿ ምእመናንም ከዚህ የጥበብ ምንጯ ጨልፈው የነፍስና የሥጋ መጠማታቸውን ያረኩ ዘንድ የሚችሉት ይህንን ሰንደው በያዙ መጽሐፍት አማካኝነት መሆኑ እሙን ነው። በተለይ ይህ ዘመን በእውቀት ቀድሞ መገኘት የችግር ሁሉ መፍትሄ የሆነበት ነው። ለዚህም አብያተ ክርስቲያናት ቤተ ክርስቲያንን ከማደራጀት አንጻር የተጠናከረ ስራ መስራት እንዳለባቸው ይታመናል። ታዲያ በዚህ ዘርፍ በጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሰበካ ጉባኤ እጅግ የሚበረታታ መልካም ጅምርን አይተናል። የመጽሐፍቱን ምንጭም ጠይቀናል። በዚህ ጋር የሚታየው ቤተ መጻሕፍት ነው። ይሄ ቤተ መጻሕፍት ያው በወረዳችን ውስጥ ብዙ ጊዜ ቤተ ክርስቲያናችን እንትን የላትም። ቤተ መጻሕፍት ካህናት መጥተው እንዲያነቡ መረጃ የሚፈልግ ሰው ማንም ሰው እዚህ መጥቶ የሚፈልገውን መረጃ አግኝቶ እንዲሄድ ብለን አመቻችተን ያው ቤተ መጻሕፍት አለው ማለት ነው አዘጋጅተናል። የሌሉ የሊቃውንት መጻሕፍት የሉም። ማንም ሰው እዚህ መጥቶ የፈልገውን መረጃ አንብቦ አይቶ መሄድ ይችላል እና ይሄ ቤተ መጻሕፍታችን ነው። መጻሕፍቱ የሌሉ መጻሕፍት የሉም የሊቃውንት መጻሕፍት ያዘጋጀኑ ከአዲስ አበባ ወዳጆቻችን የቤተ ክርስቲያን ልጆች በማስተባበር የምንፈልገውን አይነት መጽሐፍ በማስገዛት በስጦታም እነሱም እየገዙ ስለሚያውቁ አዋቂዎቹ ይሄ መጽሐፍ ያስፈልጋል እያሉ የሊቃውንት መጽሐፍ እየገዙ ሰጥተውን ሙሉ ነው መጽሐፍቱ። ብዙ መጽሐፍት አሉን። በዚህ መልክ ነው ያደራጀነው። ማንም ሰው በሰንበት በፈለገ ቀን ገብቶ ማንበብ ይችላል። ይህ ጅምር ለሌሎችም ብርታት ይሆን ዘንድ መላከ ሕይወት የሽጥላ መልእክት አላቸው። እኔ የማስተላልፈው መልእክት ይሄን ቤተ መጻሕፍት መቼም ካልተማሩ ማወቅ ካላወቁ መጽደቅ የለም እንዲሉ ዘመኑ የመረጃ ስለሆነ ቤተ ክርስቲያን ትልቅ ነገር መስራት አለባት። እንደው በጀትም የለውም። ይሄ ራሱ አይታሰብበትም። እንዲሁ ከእንዴት አለ መጽሐፍት ሰው እንዴት ሊያውቅ ይችላልና ማንኛውም እየተደራጀም ሆነ በግልም ሆነ ማንኛውም ሰው ሊያስብበት ይገባል። ይሄ ታስቦበት ከልማቱ አንዱ መጽሐፍት በመቀመጥ አለበት፣ ቤተ መጻሕፍት መስራት አለበት ብዬ ነው እኔ መልእክት ማስተላልፈው። ምክንያቱም አለ መጽሐፍት መረጃ የሉምና ማለት ነው። ዘመኑ መረጃ ስለሚፈልግ ማለት ነው። ሰበካ ጉባኤን ከማጠናከር አንጻርም የተጠናከረ ስራ መሰራቱን ገልጠውልናል። ይሄ ሰበካ ጉባኤ ጽሕፈት ቤት ነው። ሌሎችም ቢሮዎች አሉ። እዛኛው ህንጻው ፎቁ ላይ ሌሎች ቢሮዎች አሉ። የህግና ስነ ስርዓት ክፍልም አለ። ቢሮውን በ2006 ነው ይሄንን በአንድ አመት ውስጥ ነው ከቤተ መዘክሩ ጋር ሰርተን ያስመረቅ ነው። ለምንድን ነው ከዚያ በፊት የነበረውና አሁንም በሌላ ቦታ ያለው በአሁኑ ሰዓት እንደው እቺን ታላቋን ቤተ ክርስቲያን እንደው እሷን የማይመጥን ነበር። የመቃብር ቤት ሁሉ ቁጭ ብሎ እኮ ችሎት የሚታይበት እንትን ነበረና በዛ በላይ ደግሞ ክላሴርና ወረቀት ይዞ ቤት ሁሉ የሚኬድበት እንትን ነበር እውነት ለመናገር ቢሮ ሳይኖር በፊት። አሁን ግን በዚህ ታላቋ ቤተ ክርስቲያን እሷን የሚመጥን መሆን አለበት ብለን እንዲህ በዘመናዊ መልኩ ጽሕፈት ቤት ሰርተን
ያው የቤተ ክርስቲያን ልጆች መጥተው ደስ ብሏቸው ተስተናግደው ተገልግለው ይሄዳሉ ማለት ነው። ፍትህ ርትዕ ይሰጥበታል ማለት ነው። ቤተ ክርስቲያን ስራ እንሰራበታለን። የቤተ ክርስቲያኑን ንዋየ ቅድሳት ያሉትን ንዋየ ቅድሳት ከብራና መጻሕፍት የሚያልቁትንም ሆነ የማያልቁትን ያሉትን ንዋየ ቅድሳቶች እየተቆጣጠርን እንዳይበላሹ እንዳይዝጉ ሌላ ደግሞ እንዳይበላሹ ያንን በመስራት ላይ እንገኛለን። ያለውን ለስራ ሂደት ብዙ ልማቶች አሉ። ለልማት የሚወጣውን ገንዘብ ወጪ ገቢውን ያንን በባንክ መቀመጡን ያለበትን ያረፈበትን ቦታ እየመዘገብን እንገኛለን። ከዚህም በተረፈ ያው እንደ ሰበካ ጉባኤነታችን እኛ በፍቅር በሰላም በመተባበር አባታችንን መሪ በማድረግ አንድ አካል አንድ አምሳል ሆነን እንሰራለን። በዚህ እጅግ በተጠናከረ አደረጃጀት የአገልግሎት አሰጣጣቸውስ ምን እንደሚመስል እንዲሁም በየክፍሉ ምን አይነት እንቅስቃሴዎች እንዳሉ ለማወቅ ጓጓን። 46 ካህናቶችን ቤተ ክርስቲያኗ በ7 የትምህርት አይነት አሰልጥና አስተምራ ለ10 ወር ያህል ማለት እሁድ ለ10 ወር አሰልጥና አስተምራ በመጨረሻው ላይ የምስክር ወረቀት ሰጥታለች ቤተ ክርስቲያን። እንደ ደብረ ካህናት የሚያስደስተን ቢኖር እኛ እድለኞች በመሆናችን ቤተ ክርስቲያን ይህንን በማድረጉ ለእኛ በጣም ደስታ ይሰማናል። ሁሉም ካህናት በተማረውና በሰለጠነው ትምህርት ከህዝበ ክርስቲያኑን በማስተማር ይገኛል። የተካካዱና የተጣሉ ሰዎች ቢኖሩ ቤተ ክርስቲያን ስም መጥተው እናስተማምናለን፣ እናስታርቃለን፣ ወደ ፍቅር እንመልሳለን፣ ወደ ልማት እንዲሄዱም እናደርጋለን። በዚህ ጉዳይ ስንሰራ ቆይተናል። በጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን እየተከናወነ ያለው ሌላው የሚጠቀስ አደረጃጀት የቤተ ክርስቲያኒቱን ቅርስ ሰብስቦ በቤተ መዘክር መልክ ለጎብኚዎች ምቹ ሆኖ የተቀመጠ መሆኑ ነው። እነዚህ በቤተ መዘክራችን ውስጥ የሚገኙ የአባቶቻችን ቅርሶች ናቸው። ጠቅላላ ይሄ አሁን መጽሐፈ ቅዳሴ ነው። ይሄ መጽሐፈ ቅዳሴ ነው። ይሄ ግንዘት ነው። ይሄ ገብረ መንፈስ ቅዱስ ገድል ነው። ይሄ 4 ወንጌል ነው። ይሄ ግብረ ሕማማት ነው። በ3 ወርድ ነው የተጻፈው። ይሄ ተአምረ ማርያም ነው። ተአምረ ማርያም 3 ነው። ይሄ ማልሳታት አለ 3 ነው። ይሄም መጽሐፈ ክርስትና ድጓ አለ፣ ጾመ ድጓ አለ። ይሄ በብዛት ጠቅላላ መጽሐፈ ምንኩስና አለ፣ ስርዓተ ቅዳሴ ስርዓተ ቤተክርስቲያንም መመረቂያ አለ፣ ድርሳነ መድኃኔዓለም አለ። በጠቅላላ 24 የብራና መጽሐፍት ናቸው ያሉን። ይሄ ከዝሆን ጥርስ የተሰራ ጽናጽን ነው። ይሄ ደግሞ የቀደሙት አባቶቻችን ዕጣን ያሳረጉበት ጽና ነው። ይሄ ስራውም ልዩ ነው። ይሄ ደግሞ የጥንታዊ ደወል ነው። እነዚህ የነዚህ ማህደሮች ናቸው። እነዚህ ከቆዳ የተሰሩ ልዩ ልዩ ብዙ ናቸው። የነዚህ ማለት ነው የመጽሐፍቶቹ ማደሪያዎች ናቸው እነዚህ ማለት ነው። በሰበካው ከአብያተ ክርስቲያናት ቅጽር ውጪ የሚከናወኑ በርካታ የልማት ስራዎች እንዳሉም ነግረውናል። እኛም ይህንኑ ለማየት ወደናል። ከቤተ ክርስቲያኑም ውጪ ብዙ ልማት አለ፣ ሰፊ ልማት አለ ሌላም ቦታ ማለት ነው። አሁን ለምሳሌ በዚህ አሁን በ2014 ዓመተ ምህረት ከ70,000 ካሬ ቦታ በላይ ከዛ በላይ ቦታ አግኝተናል። ቅዱስ ሩፋኤል እና ቅዱስ እግዚአብሔር አብ በድርብነት ገብተው ለ7 ዓመት በዚህ እየተገለገሉ በዚህ እየነገሱ ነበረ። አሁን እግዚአብሔር ፈቃዱ ሆኖ ለራሱ ቤተ ክርስቲያን እየተሰራ ነው። አሁን የቅዱስ ሩፋኤል መቃኞ እየተሰራ ነው። የሁለተኛውም ህንጻ አሁን መሰረት ዘንድሮ ይጀምራል። መቃኞ የሚገባ አሁን ዘንድሮ ነው። ግንቦት 13 ይመረቃል። በዛ በ70,000 ካሬ ቦታ ላይ 17 ቀን በማሽን ዛፍ ማለት ነው የዛፍ ልማት ማለት እንደ አካባቢው እንደዚህ አካባቢ ሆን
አጣና ውድ ነው፣ እንጨት ውድ ስለሆነ ይሄ ለወደፊቱ የካህናቱን ኑሮ ያሻሽላል። የቤተ ክርስቲያን አገልግሎት መምህራንም አይቸገሩም። ይህን በማሰብ 17 ቀን በማሽን ታርሶ ወደ 40400 ካሬ ታርሶ አሁን ተዘጋጅቷል። ወደፊት ዛፍ ለመትከል ማለት ነው። በባለፈው ክረምት 45000 ዛፍ ተተክሏል። ያው የሚታይ ነው ማለት ነው። 45000 ዛፍ ተተክሏል። ለዘንድሮ ደግሞ 40400 ካሬ አዘጋጅተናል። እንደገና ደግሞ በከተማም ማህበር አክሲዮን መስርተን ቤተ ክርስቲያናችን እቺ ቤተ ክርስቲያን የሆነ ከግለሰቦች ጋር መተዳደሪያ ደንቡን በደንብ ዝግጁ አድርገን አመቻችተን በመንግስት አስፈቅደን 2 ዕጣ በመግዛት አሁን ቤት ማከራየት ጀምረናል ማለት ነው። ግራውንድ አከራይተናል እና ህንጻ ተሰርቶ ማለት ነው። ከተማ ሞላሌ ከተማ ቤተ ሩፋኤል የሚል ነው የማህበሩ ስም። በቅዱስ ሩፋኤል ስም ነው ማህበሩን ያደረግነው። በዛ ልክ አሁን ተሰርቶ የሚከራይ አከራይተናል። አሁን ግራውንዱን ሌላው ስራ 4 ፎቅ ነው። በዚህ አይነት ነው እንግዲህ የልማት እንቅስቃሴያችን። ይህ የምትመለከቱት ቤተ ክርስቲያን እጅግ ፈዋሽ ጠበል ያለበት በወረዳው ብቸኛ የሆነው ደብረ ጽጌ ቅዱስ ሩፋኤል ቤተ ክርስቲያን ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ጠበል አለ። አይናቸው የአይን ብርሃን ያጡት የአይናቸው ብርሃን ይበራላቸው። እንደገና ደግሞ ታስረው መጥተው በአጋንንት መንፈስ የሚሰቃዩ ሰዎች በአንድ ቀን የዳኑበት፣ ቆሞ መሄድ የማይችል በአንድ ቀን ቆሞ የሄደበት ፈውስ የሚሰጥ ልዩ የሆነ ጠበል አላቸው። ከነጭ ገደል ላይ ነው ተአምር የእግዚአብሔር ስራ ድንቅ የሚባል የሚያሳይ ጠበል አላቸው። እንደገና ደግሞ በቤተ መዘክሩ ውስጥ እዚህ ቦታ ላይ ሊቃውንት ስለነበሩ ድሮ ከ24 በላይ የብራና መጽሐፍ አለው። ልዩ ቅርስ አለው። ቤተ መዘክር አለው። ለቅድስት ቤተ ክርስቲያን የህልውና መሰረት በሆነው የአብነት ትምህርት ቤት ዘመን ተሻጋሪ በዓለማዊም ሆነ በመንፈሳዊ ጥበብ ለመራቀቅ መሰናክልን የሚያቀል ተግባር ለቤተ ክርስቲያን ቀናኢ ከሆኑ አካላት ጋር በትብብር እየተከናወነ እንደሚገኝ አይተናል። ዓለም ተሐስየት ወይትሐዘን ዳግመ እንተ ፈጠራ ክርስቶስ ነጋሲ እስመ ተወልደ ዓለም። ይሄ የአብነት ትምህርት ቤት የደብሩ የአብነት ትምህርት ቤት ነው። በዚህ የድጓና የንባብ መምህር አሉ፣ የቅኔ መምህር አሉ። ከ86 ተማሪ በላይ በዚህ ትምህርት ቤት ይማራል እና ጎን ለጎን ደግሞ አጸደ ህፃናት አለ። ለአካባቢው ህዝብ ቤተ ክርስቲያን ምንም ወጪ ሳይወጡ ተተኪ ማፍራት ስላለብን ጎን ለጎን መንፈሳዊንም ዓለማዊንም ለማስተማር አጸደ ህፃናትም ሌላኛው ክፍል 2 ትምህርት ቤት ሰርተን አሁን ህፃናት እየተማሩ ነው ማለት ነው። ይህ እንግዲህ አሁን ደግሞ ቀጣይ የቅዳሴ መምህር ለማስገባት እቅዳለን። አሁን በቅርብ ቀን የቅዳሴ መምህርም እናስገባለን ማለት ነው። ግስ ማለት ፀሐይ ፍኖት መራይ ውራን ፍኖታን ካሳን ቀለማ ገስጌስ ማለት ነው። ወይም ጌሳ ቃላዊ የግዕዝ ቃል የወጣ ነው። ይሄ የተማሪዎች ማደሪያ ነው። 22 ጎጆ ነው። እያንዳንዱ ውስጥ 4 ተማሪ ይይዛል። ሲበዛም በጣም ተማሪ ሲበዛብንም 5 የሚይዝበት ጊዜ አለ። ዞሮ ከ86 ተማሪ በላይ ያስተናግዳል እና በጠቅላላ ይህንን ጎጆውን ሀሳባችን ምንድነው? ሰው የሚችለውን ካደረገ መቼስ ብለን ተማሪ መጥቶ ጎጆ ልስራ ብሎ እንደ ድሮ ሳራጭ እጄ እንጨት ፈልጌ ብሎ እንዳይንገላታ ቢያንስ ትምህርቱን ብቻ እንዲያዳምጥ ብለን አስበን ነው። ይህንንም የቤተ ክርስቲያን ልጅ
አንድ ልጅ ነች ወጪውን ሸፍና ይሄን የመምህራኖቹን ሶስቱንም መኖሪያ ይሄንንም 22ቱን ጎጆ ከናጥሩ ከነ መዋለ ህፃናቱ 1,745,000 ብር አውጥታ አንድ ልጅ ናት የቤተ ክርስቲያን ወዳጅ የሰራችልን። የበርካታ አብነት ትምህርት ቤቶችና ተማሪዎች ተግዳሮት የእኛም ትልቁ ፈተና ነው ያሉት መላከ ሕይወት የሚመለከታቸው አካላትንም እንደሚከተለው አሳስበዋል። ይህ አሁን ተማሪዎች የሚማሩበት ማደሪያቸው ጎጆ ነው። እዚህ ውስጥ አሁን እንግዲህ ቤቱን ብናዘጋጅላቸውም አሁን የገጠማቸው ችግር የስንቅ ችግር ነው። ሄደው ለመማርም ጊዜውም አይፈቅድም። እነሱም እንደቀድሞ አይለምኑም። ስለዚህ 5 ቀን ቢማሩ 5 ቀን ደግሞ ስንቅ ፍለጋ ስለሚሄዱ ይሄ ችግር ስላለ ይህን ትምህርት ቤት አንድ ሰው ሸፍኖ እንዲህ እንደሰራ ሁሉም የሚቻለው ሁሉ እግዚአብሔር የፈቀደለት በምግብ በቀለብ ቢያግዝ የሚል መልእክት ነው ማስተላልፈው። መላከ ሕይወት የሽጥላ ማሞ የመንዝ ማማ ምድር ወረዳ ቤተ ክህነት ዋና ጸሐፊና የጉርምኝ ደብረ ሕይወት አቡነ ገብረ መንፈስ ቅዱስ እንዲሁም የደብረ ጽጌ ቅዱስ ሩፋኤል አብያተ ክርስቲያናት አስተዳዳሪ የቀጣይ የሰበካው የትኩረት አቅጣጫዎችንም እንደሚከተለው ገልጠዋል። ሰፊ እቅድ አለን እኛ አሁን ቤተ ክርስቲያን በዚህ ዘመን እንግዲህ ቀደም እንዳልኩት የሰው ልማት ያስፈልጋታል። ሰው መስራት አለበት። ቤተ ክርስቲያን የስብከተ ወንጌሉ ማስፋፋት አለባት። እንደገና ደግሞ የገንዘብ ልማትም ያስፈልጋታል። እዚህ ላይ አሁን ሰፊ ስራ እቅዳለን። አሁን ሰፊ ስራ ወደፊት ለመስራት እቅዳለን። ታላቋ ቤተ ክርስቲያን እሷን የሚመጥን ስራ ገና አልሰራንም፣ አንሰንባታል ነው የምንለው። ገና ብዙ መስራት ይጠበቅብናል። ማንም ሰው መስራት አለበት። ባለውለታዋ ቤተ ክርስቲያን እንግዲህ እንደሚታወቀው ቤተ ክርስቲያናችን የፊደል ባለቤት ናት። ፊደል ቀርጻ፣ ብራና ዳምጻ፣ ቀለም አዘጋጅታ ማንም ሊሰራው የማይችለውን የጥበብ ባለቤት ናት። የእውቀት ባለቤት ናት። የስልጣኔ ባለቤት ናት እና በዚህ በማይደፈሩት መጽሐፍቶቿ በማያወላውሉት ሊቃውንቶቿ ቤተ ክርስቲያን የሰውን ልብና ፋንድ አድርጋ ሀገር ሰርታ አስተባብራ የኖረች ቤተ ክርስቲያን ነችና ያንን የአባቶቻችን ጥንካሬኛ በዘመኑ ሁሉም ሰው መስራት ስላለበት ያንን የነሱ ስራ ሆነ እዚህ የሰሩት ስራ አባቶቻችን እኛንም ብዙ አስተማሪ ነገር ስላለ እዚህ ቦታ ላይ እኛም መድገም አለን። ሰው የሚችለውን ነገር መስራት አለብን ብለን ነው የምናስበው። ገና ሰፊ እቅድ አለን። አሁንም ወደፊት የልማት እቅድ አለን። ቀድሞ ቤተ ክርስቲያን ፈርሶ ይህን ህንፃ ቤተ ክርስቲያን ሲሰራ ህዝቡ ያለምንም ጥላቻ በፍቅር በሰላም ይህን ቤተ ክርስቲያን ሰርቶ 3 ዓመት ከ3 ወር ያለቀ ቤተ ክርስቲያን ነው ሲሰራ የቆየ ነው። ልማትም ብዙ ዙሪያዋን ልማት ሰርታለይ። ወደፊትም በብዙ ዓላማ ያላት ቤተ ክርስቲያን ነይ። ህብረተሰቧን በጣም በፍቅርና በሰላም ወደ ስራ የሚገባ ህዝብ አላት። ለዚህ የበቃች ቤተ ክርስቲያን ነይ። አሁንም ወደፊትም እንሰራለን ብለን እቅድ ያለን